ሰላም ሰላም ሰዎች እንደምናችሁ ደህና ናችሁ ወይ? ሁሉ አማን ሁሉ ተማም። እንዴት ናችሁ? መተናል ሰዎችዬ። ለምንድን ነው ሳብስክራይብ ማታደርጉት? ለምን ላይክ አታደርጉ? አይኖ እንደ ድሮ አይደለም። ቪዲዮ እንዳይታይ ተንኮለኞቹ አድርገዋል። እንግዲህ ክስም ካለኮ ቪዲዮ ሰው ጋር አይደርስም። አይ ቲንክ ሶ በት ይብላኝ በዩቲዩብ ለሚተዳደሩት ቢዝነስ ለሚሰሩት እኔ አንደኛ ደረጃ ዩቲዩብ ላይ የምመጣው ውበቴን ለማሳየት፣ ሁለተኛ ደረጃ ለቲክቶክ እና ለፌስቡክ ፎቶ ለመውሰድ ያ እንጂ ልላላት ነው የምመጣው። መድኃኒዓለም ውበቴን ይህን የመሰለ ውበቴን ላሳያችሁ። ያ ውበታችን ልናሳይ። ግን በዚህ መካከል ሳብስክራይብ እና ላይክ ብታደርጉ በጣም ደስ ይለኛል። እና ሰዎችዬ ይሄ ማለው አዱናዬ እኔ እንደዚህ ረባሽ ልጅ ደስ ይለኛል። አገሩ ደረሰ። ለዚህ ነው ሰዎችዬ ፖለቲካ ውስጥ መጥለቅ ተገቢ አይደለም። ፖለቲከኛውን ለፖለቲከኞቹ መስጠት እና ያው የራሳችሁ ዘር እኔ እንዲህ አይነት ዘር ነኝ ብትሉ ምንም ያ ማለት ፖለቲካ አይደለም እና በማንነት መጠራት። ስለዚህ እሱ ትግራይ ነው፣ በቋንቋ ይጨፍራል፣ ይጫወታል። የተወለደበት ቲፒካል ትግራይ ነው እና ፒውር ኢትዮጵያዊ ነው። ልጁ ተንኮል የለበትም፣ በቃ ተጫዋች ነው እና ይኸው አሁን አዲስ አበባ ላይ ዘና ፈታ እያለ ነው። መቀሌ ደረሰ፣ ከመቀሌ መጣ፣ አዲስ አበባ ላይ አሁን ዘና ፈታ እያለ ነው ያለ ምንም መሸማቀቅ እና እኔ ምንድን ነው የምለው ማንነት በማንነታችሁ መጠራት ያ ፖለቲካ አይደለም። ግን ያለ አዋቂ ሳሚ ንፍጥ ይለቀልቃል። ያለ ማወቅ እንደ እርጎ ዝንብ ጥልቅ ማለት ዋጋ ያስከፍላል እና ስለዚህ አዶናይ ጥሩ ሰራ። ዩ አር ስማርት ቦይ። ከዚህ በፊትም ብያለሁ። ለምን እሱ ያንግ ነው፣ ወጣት ነው። ካናዳ ደግሞ ወጣት ትፈልጋለች። ለሱ ሲቲዝን ያገኛል ነው ያልኩት። ያው እግዚአብሔር ስሙ ይባረክ አገኛና። ኤኒዌይ በተረፈ በሰዎችዬ እንደምናችሁ ደህና ናችሁ? ሀኒቾ እንዴት ነው? ስልክ እስከ 4 አመት ድረስ እጠቀማለሁ ብለሽ ያልሽው ብላችሁ ስላላችሁኝ ስልክ እስከ 4 አመት የምንጠቀመው ዋራንቲ የሚባል ነገር አለ። ከጠፋባችሁ ከተሰበረባችሁ አዲስ ትወስዳላችሁ እንጂ ያንን የገዛችሁትን ስልክ ብቻ 4 አመት አይቆይም። ዋራንቲ አላችሁ። ከጠፋ አዲስ ስልክ ሄዳችሁ ትወስዳላችሁ። ከተሰበረባችሁ ፖርቴንሽን የመስታወት ከበር የሚደረግ አለ፣ ቢወርቅ እንዳይሰበር። እሱን ኦልሬዲ አስደርግ ያለው ብቻ የሆነ ነገር ዳይሜጅነት ካጋጠመው ይቀየራል። እንደዛ እየሆነ ነው 4 አመት የሚቆየው ነው። ግን በየ6 መንዝ የተለያየ ስታይል ይመጣል፣ እንደ ሽቶ ማለት ነው። እና እኔ አሁን ባለፈው በቃ ዛሬ ስንት ቀን ነው አንዱ ቪዛዬ $100,000 ነው ያለበት፣ አንዱ ቪዛዬ $50,000 ነው ያለበት። እና $150,000 ማለት ነው በሁለቱ ካርድ ላይ ያለው ስልኬ ከበር የስልኬ ከበር አለ ስልኩን እንዲህ የሚሸፍን እና ዶክተር አፖይንትሜንት ሄጄ ፋሚሊ ዶክተር ጋር ስጠቀመው ነበረ። እንዳጋጣሚ ዶክተር ጋር እንትኔን ቀጠሮ ምን ቼክአፕን ጨርሼ ስመጣ ቴቡል ላይ ረስቼ መጣሁ እና ለካ ያው ብዙ ጊዜ ድራይቭ ስለማደርግ ሳይለንት አደርጋለሁ። ድራይቭ እያደረኩ አልናገርም ቢኮዝ ኤቭሪዌር ካሜራ። ከዚህ በፊት ብዙ ትኬት ስለመጣብኝ ቤት ስመጣ 30 ጊዜ ደውለን አጣንሽ፣ ለምን ስልኩን አታነሽም ስሉ ሳይለንት አድርጌው ይሆናል አልኩኝ።
ቦርሳዬን ስፈትሽ ስልኬን አጣሁት። እኔ ለስልኩ አይደለም ያበርኩት፣ ለቪዛው ነው። ቪዛው አንዱ $100,000 ነው ያለበት፣ አንዱ $50,000 ነው ያለበት። እና ደስ የሚላችሁ ታፕ ከላይ ታፕ የሚደረገውን ካንሰል አስደርግ ያለው ካርዴ ቢወርቅ ማንም ሰው ታፕ ማድረግ አይችልም። እና ቢሆንም ከዛም በኋላ ብዙ ደነገጥኩኝ። ሄድኩኝ፣ አገኘሁኝ ራይታዌ ወደ ቪዛ ጋር ስደውል ዛሬ ያወጣሽው ወጪ ያለ ምንም የዛለት ቪዛውን አልነካውም። ደቤት ስላለኝ በደቤት ነው የምጠቀመው እና ምንም ያወጣሁት ወጪ የለም አልኩኝ። አዩ እነሱ በቃ ምንም ነገር ሴፍ ነሽ አሉኝ። እና ስለዚህ የዛለትም የደነገጥኩት ለስልኩ ሳይሆን ለቪዛው ነው። እና ሰዎችዬ ስለዚህ ስልክ በ4 አመት ውስጥ ከ10 በላይ ነው ከ10 አይዶ ነው ሞር ዘን 10 የሚቀየረው ይወርቃል፣ ይሰነጠቃል። ደግሞ ከበረጁ ነው ከላይ ከበረጁ ፕሮቴክሽን ከላይ ግላስ አለ የሚለጠፍ እሱ ነው የሚሰነጠቀው። ስልኩ ከታች ሲያዩት ጤነኛ ነው። $40 $50 ተገዝቶ ይለጠፋል። እና በአመት ጊዜ በ4 አመት ከ10 በላይ ነው ስልክ በቃ የሆነ ኬስ ሲያጋጥመው ሄጅ ይወስዳለሁ። ግን ዋራንቲ መግባት አለባቸው። ገባቸው? እዚህ ሀገር ዋራንቲ የሚባል ነገር ልብስም ስትገቡ ዋራንቲ ይባላል። እቃ የቤት ድስት ስትገዙም ዋራንቲ ይባላል። እና ሰዎችዬ እንደዛ ነው። በተረፈ እንዴት ናቸው? ደህና ናቸው? እና እኔም ኢትዮጵያ ልሂድ። እኔ በቃ ቫኬሽን በቃ አም ትራቨሊንግ ዩ ኖ ቫኬሽን ፕላይ ማድረግ አራውንድ ዘ ወርልድ። በቀደም ለታ ቫንኮቨር ሄጄ ኦ ማይ ጋድ ዝም ብዬ የቲክቶክ ቪዲዮ ነው እንጂ የምለጥፈው እንደዚህ ዋናው ምኑን አሳያለሁ ስል ያው ቃል ማላ ልጆቼ ደግሞ ብዙ ጊዜ እኔ በባይብል ስምል ያምናሉ። እና በቃ እንደዛ ሰዎች እኔ በቃ መዝናናት ሰዎች ይወዳሉ። መሞላቀቅ ነው የሚያምር። እና ሰዎች በቃ መድኃኒዓለም እኔ ልላላጥ ነው መድኃኒዓለም እኔ ነገር በጣም ነው የምጠላው። ግርግር ወላሂ አይዶን ማይስቲ መጫወት ግን ሰዎችዬ በነገራችን ላይ ሳብስክራይብ እንዳትረሱ፣ ላይክ እንዳትረሱ። ያ ሳብስክራይብ ካላደረጋችሁ የኔ መሞላቀቅ አታዩ፣ ውበቴን አታዩ። እና ማሻላ እኮ ነው ጫወተው መድኃኒዓለም እግዚአብሔር ሲፈጥረኝ ግሩምና ድንቅ አድርጎ ነው የፈጠረኝ። ለእግዚአብሔር ይስጠው ባለው ላይ ጨምሮ ያ እና እንደዛ ነው ሰዎችዬ። እና ያ የሆነ ነገር ልናገር ብዬ የሆነ ሰው አለ ጽዳት ስራ ያናንቃል። ውጭ ሀገር ስራ የሚናቅ የለምና እዚህ አራውንድ ካናዳ ነው የሚኖረው። እሱ ራሱ ኤርፖርት ጽዳት ነበር የሚሰራው። በለስ ቀናው በቃ ለሚዲያ ደግሞ በጣም ድፍረት ምናምን ውሸት መናገር ምናምን ያስፈልጋል። እና ስራዬ ብላችሁ ከያዛችሁ ልመናው ደግሞ ልመና የሚሰምርለት ማይሰምርለት ሰው አለ። እና ሁሉም ነገር ሰመረለት። አሁን ጽዳት ሰራተኛ ብሎ የሚሳደባል። እናንተ በወር ደክማችሁ የምታገኘውትን እኔ በሚኒት ውስጥ ቀልጄ ያገኛለሁ አለ። ያ መነሻ መርሳት ጥሩ አይደለም። መነሻ ዝናሽ እማማ ዝናሽ መስቴ ነች። ሳምቲንግ ጋርስ ዊ ኖ ኤቭሪቲንግ ዊ ዶንት ዋንት ሶ ግን በነገራችን ላይ ውጭ ሀገር ስራ አይናቅም። አበሻ ነው ጉራ የሚቆርረው። ነጮቹ እኮ ዶክተሬት የሚሆኑት ከዲሽ ዋሽ ከክሊኒን ስራ ተነስተው ነው። ብዙ ኤጁኬሽን በጭንቅላታቸው ውስጥ እያለ እዛ ከምንድን ነው መጀመሪያ ስራ ተብሎ ይጠየቃል። ከእንዲህ ነው የተነሳው ከተባለ ሪስፔክት ይደረጋል። እና ይሄ የሞኝና የመሀይም የፋራ አነጋገር ነው። እና ኤንዌይ ይመቻችሁ ሰዎች።